አንዲት ነፍሰ ጡር በእርግዝና ጊዜ ስኳር ከተነገራት በኋላ ምን አይነት ክትትል ያስፈልጋታል? አንዲት ነፍሰ ጡር ስኳር መኖሩ ከተረጋገጠ በኋላ በተለይ የእርግዝና ስኳር መኖሩ ከተረጋገጠ በኋላ የምንከታተላቸው በዋናነት የስኳር መጠኑን ሲሆን ከዚህም በተጨማሪ ቅድም እንደጠቀስኩት ስኳሩ የጾሙ ከ95 በታች መሆን አለበት። ከምግብ በኋላ ከ1 ሰዓት በኋላ ከ140 በታች መሆን አለበት። ከ2 ሰዓት በኋላ ከ120 በታች መሆን አለበት። እንዲሁም በተጨማሪም ጽንሱን መከታተል ይኖርብናል ማለት ነው። የመጀመሪያው የእርግዝና ወቅት በተለይ 5 ወር ላይ የአፈጣጠር ቼክአፕ ማድረግ ይኖርብናል። ከ7 ወር በኋላ በተለይም ከ6 እስከ 7 ወር በኋላ ባለው የጽንሱን የእድገት ፍጥነት በተለይ መፋፋት መኖር አለመኖሩን የእንሽርቷው መብዛት አለመብዛቱን ቼክ ማድረግ ይኖርብናል ማለት ነው። ከዛ በኋላ ባዮፊዚካል ከ7 ወር ጀምሮ በተለይም ከ28 ጀምሮ ባዮፊዚካል ፕሮፋይል ማለትም እንቅስቃሴውን አተነፋፈሱን ቼክ ማድረግ ይኖርብናል ማለት ነው።